አሁን እስቲ ቤት ገብተህ ቲቪ ክፈት፣ ጥልቅ ነገር የለም። ብትከፍት ዛሬ እንትን ይሰበራል እንትን ይሆናል ምናምን። የበቀደም ዛሬ የሰበርኩት ብሎ ነው። የበቀደሙ ዛሬ ያለው ቀን ላይ አልተሰበረም ማለት ነው። አሁንም ክፈተው፣ ዛሬ አንተ ቀን ነው። ዛሬ በቀደም እኮ የዛሬ ሳምንት ላይ ዛሬ አንተ ቀን ነው ብሎኝ ነበር። ያን ቀን ላይ አልሰራም ማለት ነው። ይሄ አልቃሻ ማለት ጸሎት አይደለም። ጸሎት ላይ ማን ይማለቅሳለሁ፣ አምልኮ ላይ ማን ይማለቅሳለሁ። ግን ይሄ በክርስትና ህይወቱ እንዲህ አላረጉልኝም፣ እንዲህ አልሰጡኝም፣ እንደዚህ አልሆኑኝም፣ እንደዚህ ያለኝ ቤቴ አልመጡም፣ ጡት አላጠቡኝም፣ ሲቆጠቆጠኝ ጨርቄን አልቀየሩም ብሎ የሚያለቅስ ክርስቲያን። አንድ ጊዜ ለአንድ ወንድም ደህንነት አስተምሮ እየሰጠሁትና ትልቅ ሰው ነው። ከዛ በዛ በመስኮት በኩል ሲሄድ ሶስት ናቸው ቁጭ ብሎ እንደ ጦጣ ያውታል። ሴቶቹ ሃሌሉያ እና ምንድን ነው ምናምን ዛሬ ምናምን ይላል። በእርግጥ ከሌላ ቸርች እንደመጣ በችኮላ ነው ወደ አስተማሪነት ያመጣል። ልጆቹ ጦጣው ነው። ከዛ በኋላ ዞር ብዬ ሄድኩና ለወንድም ታመነ ከዚህ ሰውዬ ልጆቹን ተረከብ አልኩት። ልጆቹን ተረከብ። ሰውየው ስብከት ይለማመድባቸው። ስለዚህ መንፈሳዊ ሕፃንነት የሚለውን ነገር እንማራለን። መንፈሳዊ ሕፃንነት እንግዲህ መንፈሳዊ ሕፃንነት መጀመሪያ በጌታ በሆነን ጊዜ ደስ የሚል ነው፣ ይበረታታል። ሰው ሊጸልይ ተንበርክኮ እንቅልፍ በዛው ሲወስደው ደስ ይላል። ልጅ እኮ እየተጫወተ በዛው ይተኛል። መንፈሳዊ ሕፃንነት ግን አንድ ልጅ በ10 ምናምን ዓመቱ በሚሯሯጥበት እድሜው እንደቆመ ከተኛ ችግር ነው አይደል እንዴ? ይህ ልጅ ምን ሆኗል? ልጄ ምን ሆኖብኛል? በሕፃንነቱ እኮ ፍንግል ለጥ እየበላ ሁሉ እጁን ከተው ለጥ እና ደስ ይላል። ፎቶ ሁሉ ያነሱታል በሕፃንነቱ እንደዛ ሲሆን። ግን በ14 ዓመቱ ጓደኞቹ ሲሯሯጡ ካለ በሄደበት ፍንግል ካለ ይሄ ነገር አብኖርማል ነው። የሐኪም እርዳታ ያስፈልገዋል። አይ ሕፃንነት በሆነ ወቅት ደስ ይላል እና ይህን ያህል ሕፃንነት ሲባል ክፉ ነገር አይደለም፣ የሆነ የሚጎዳ ነገር አይደለም። መጀመሪያ የሰው አይነቶችን ከመጽሐፍ ቅዱስ ከመንፈሳዊነት አንጻር ማለት ነው። የሰው አይነቶች አሉ። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 ለፍጥረታዊው ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለው፣ በመንፈስም የሚመረመር ስለሆነ ሊያውቀው አይችልም። መንፈሳዊው ሰው ግን ሁሉን ይመረምራል፣ ራሱ ግን በማንም አይመረመርም። እንዲያስተምረው የጌታን ልብ ማናውቆት፣ እኛ ግን የክርስቶስ ልብ አለን ይላል። ሁለት ሰዎች ናቸው። ቁጥር 14 ላይ ፍጥረታዊ ሰው፣ ለፍጥረታዊ ሰው ምንድነው? የእግዚአብሔር መንፈስ ነገር ምንድነው? ሞኝነት ነው። ይሄ የዳነ ሰው አይደለም። የኮምፕሊትሊ ውጭ ያለው ሰው ነው። ፍጥረታዊ ሰው ነው። እናቱ እንደወለደችው ነው። ምናወራው እዚህ መንፈሳዊ ነገር አይገባውም። እዚህ ብዙ የምናወራቸው መንፈሳዊ ነገሮች ለሱ ምንም ሊረዳውም አይችልም። አንዳንዴም ሊያፌዝም ይችላል። ምን እየሆኑ ነው ብሎ የሚሄደው ነው እና እሱ አይቀበለውም። ሌላው ደግሞ መንፈሳዊ ሰው ነው። መንፈሳዊ ሰው ሁሉን ነገር መንፈሳዊ ነገር የመመርመር አቅም ብቃት የተሰጠው ነው። ስለዚህ እነዚህ ሁለቱ ሰዎች ናቸው። ሶስተኛው የሥጋ የሆነው ነው። እንግዲህ መንፈሳዊ ሰው ሁሉን ይመረምራል፣ ራሱ በማንም አይመረመርም። የእግዚአብሔር መንፈስ ነው የሚያስተምረው። ምዕራፍ 2 ቁጥር 10 ጀምሮ መንፈስም የእግዚአብሔርን ጥልቅ ነገር እንኳ ሳይቀር ሁሉን ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠ ይላል። ስለዚህ መንፈሳዊ ሰው መንፈስ ቅዱስ የሚረዳው በመንፈስ ነገሮችን የሚመረምር፣ እሱ ግን የማይመረመረው ሰው ነው። የመንፈሳዊ ሰው ነው። ይሄ ዳነው ነው። ሌላው ደግሞ ድኖ ምዕራፍ 3 ላይ ይሁት ቁጥር 1 እኔም ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኳችሁ፣ ገና ሥጋውያን ናችሁና እስካሁን ድረስ ገና አትችሉም ይላል። አሁን ይህም የዳነ ነው፣ ግን በምን ተገልጧል? ሥጋዊ ሰው ነው። ሌላኛው ግን የሥጋ የሆነው ነው፣ ክርስቲያን ነው። የሥጋ የሆነው ክርስቲያን ነው። እኔም ወንድሞቼ የሥጋ እንደመሆናችሁ እና በክርስቶስ ሕፃናት እንደመሆናችሁ። ይሄ የሥጋው ሰው በክርስቶስ ሕፃን ነው እና ምልክቶችም አሉት። ስለሱ ነው የምናጠናው። ከሕፃንነት ወይም ከሥጋዊነት ወጥተን መንፈሳዊ ሰው የተባለውን አይነት ሰው ሁላችንም መሆን ይኖርብናል። እንድንሆን
ምናልባት መንፈሳዊ ሕፃን ሆን ብለን ራሳችንን ቼክ እንድናደርግ ከመጽሐፍ ቅዱስ ውስጥ የመንፈሳዊው ሕፃን ወይም የሥጋዊው ክርስቲያን ሕፃኑ ክርስቲያን ምልክቶቹ ምንድናቸው? እነዛን ነገሮች ወይም ደግሞ ካራክተሮች ይኖሩታል። እነዛን ነገሮች በማጥናት እቺ ነገር የኔ ነች፣ ስለዚህ መሻሻል አለባት፣ ይሄ ነገር የኔ ነው፣ ሕፃን ነኝ ማለት ነው፣ በእግዚአብሔር ቃል ማለት ነው። ደግሞ ዳዊት እንዳትሉ እኔ እኮ እዚህ ቆሜ ሳስተምር ስንት ነገር መሰለ የምማረው፣ እቀጠቀጣለሁ ካንተ የበለጠ እና እንድንማማር ይረዳናል ማለት ነው። አንዳንድ ሰው እሱ በጌታ በደርግ ዘመን ጀምሮ እኮ በጌታ ነው ይለዋል። በቃሉ ደግሞ ስታየው ሰውየው መንፈሳዊ ሕፃን ሊሆን ይችላል። አንዳንዶቹ እንዴ እኔ በደርግ ዘመን እኮ ደርግ ገርፎኛል፣ እንደውም ታስሬ ያለው 3 ቀን ይለዋል። እንግዲህ ያው ጴንጤዎች ሲዘምሩ እሱም ገብቶ አብሮ ሲዘምር አብሮ ታስሮ ነው እና ያው ያቺ ታሪኩ ትሆናለች ማለት ነው። ግን ስታይ በመንፈሳዊ ሕፃን ነው። መጽሐፍ ቅዱስ ላይ ለእንደዚህ አይነቱ ሰው ሌላ ቦታ ስንደርስ እናያለን። የሚያስፈራ ሰው እያለ ድንክ የሚባል ነው እና ዘሌዋውያን መጽሐፍ ላይ ጻፉ። የካህን ነውሮች የሚለው ትምህርት ላይ ተማማሩ። አንድ ሰው ድንክ ሆኖ በቆየበት ጊዜ ሁሉ የአምላኩን እንጀራ አያቅርብ ይላል። አየህ፣ ድንክ ሆኖ የመቆየት እድሜ ሄዳል፣ ግን ድንክ ነው እና እንደሱም አይነት አደጋ አለው። ሕፃኑ ልጅ እዛው ሲቆይ ብዙ ጊዜ ሕፃን ሆኖ ሲቆይ ድንክ ይባላል። መንፈሳዊ ሕፃንነት ምልክቶቹ አንደኛ ጥገኝነት፣ ይሄ ዲፔንደንስ የሚባለው የመንፈሳዊ ሕፃንነት ምልክት አንዱ ነገር ጥገኝነት ነው። ዲፔንደንሲ ዘኍልቍ 11:12 ጥገኝነት ምንድን ነው? ጥገኝነት ሕፃን ልጅ ገና ከተወለደ ቀን ጀምሮ የማን ጥገኛ ነው? የወላጆቹ በተለይ እናቱ አይደል? የእናቱ እጅ የምታጠባው የምታበላው የእሷ ነው። በቃ ይዞ ጨምድዶ አይለቅም። ገና ከእናቱ ማፀን ሲወጣ የጡቱን አቅጣጫ ሁሉም እንደነገረው አናቅም፣ ወደዛ ሄዳል እና ትንሽ ካወረዱት ይላል፣ መልሰው ይዙታል። በደም ስሙ። ሕፃን ልጅ አንዱ ትልቁ ባህሪ ጥገኝነት ነው። ዛት ሚንስ እንዲህ ካዘልክበት እንኳን አውርደ ተው፣ በእግሩ አይቆም። እሺ እሱ ቀስ ብሎ ይመጣል። ግን በመቀመጫው ራሱ ብታስቀምጠው ብሎ አይለቅም። በጣም ዲፔንዳንት። ድምፅ ሲጠፋ ያለቅሳል። በአካባቢው ድምፅ ከጠፋ ሰው ከሌለ ነው የሚለው። የሕፃን ልጅ አንዱ ትልቁ ነገር የወላጆቹ ጥገኛ ነው፣ የጡት ጥገኛ ነው። ሁሉን ነገር አምጡ ነው የሚለው። ለምሳሌ ሕፃን ልጅ ማለት ነው ወላጆቼ ኬት ያመጣሉ ይላል። የተወለደ ኬት ያመጣሉ ይላል። እስቲ እኔም ላግዛቸው ገብቼ ልስራ ይላል አይልም። አያመጡም እንዴ? አይሰጡኝም እንዴ? አታጠባኝም እንዴ? እምቢ ካሉትስ ያበላሻል አካባቢው፣ ጥቅም የለም። የመጨረሻ ዲፔንደንት እና ወላጆቹ ከምሬታቸው የተነሳ አንዳንድ ጊዜ በተለይ እስቲ ያልወለዱት ከሆነ ምን ሊሉ ይችላል? ኧረ እዛ ልጅሽን ያዡ። ያልወለዱት አንቺ እያለቀሰልሽ ነው እዛ ያዡ እንዴ ሁሉ ያበላሻቸዋል። እሺ ያዡ ልጅሽን። እየሰማችሁ ነው? ልብስን ያበላሹታል። ስምህን ላይ ምንህ ላይ መንፈሳዊ ሕፃናት የሆነ ነገር አልተሟላልኝም ብለው ወተት ጡት አንሶኛል ብለው በቃ ይቀውጡታል። አልኩ አገሬ ምን አደረገችልኝ አትበል፣ እኔ ለአገሬ ምን አደረኩላት በል። እሱን ወደዚህ እናምጣውና ቸርች ለኔ ምን አደረገችልኝ አትበል፣ አንተ ለቸርች ምን አደረክላት? እና አንዳንድ ጊዜ ምን ሊል ይችላል እግዚአብሔር አገልጋዩ መጋቢው ባለ ጡቱ እኔ ምን ይሄን ሕዝብ ሁሉ ወለድኩት እንዴ? መሮት እኮ ነው። ዘኍልቍ 11:12 እስራኤል ከግብፅ ወጡ። ብዙ 100,000 ሕዝብ ተደባልቆ የወጣ ሕዝብ ነበር ይላል መጽሐፍ ቅዱስ። እንደው አጻጻፉ ይገርመኛል። እስራኤልም በወጡ ጊዜ ይላል ከግብፅ ምድር በወጡ ጊዜ የአብርሃም ዘሮች የኪዳን እውነተኞቹ የተዋጁቱ ወራሾቹ ማለት ሲወጡ ይላል አብሯቸው ተደባልቆ የወጣ ብዙ ሕዝብ ነበር ይላል። ተደባልቆ ኢየሱስ እንዴና እንክርዳድ ተደባልቆ የወጣ ብዙ ሕዝብ ነው። ይወጣሉ ግን ተደባልቆ የወጣ ከዛ በየሄዱበት ቦታ እነማን እንደሚረብሹ ታውቃላችሁ? የእስራኤል ልጆችም እንዲያሉ የእስራኤል ልጆችም እንዲያሉ ይልና ሄደ ስታጠናው ነገሩን የጀመረው ሰውዬ ወይም ነገሩን የጀመረው ግለሰብ ተደባልቆ ከወጡት ያንዷ ልጅ ይላል።
ወይም አንዱ ይላል። ተደባልቀው የወጡትም ሕዝብ ጎመጁ ይላል። ከዛስ የእስራኤል ሕዝቦች አብረው አለቀሱ። ተደባልቀው ከወጡትም መካከል የአንዲቷ ልጅ የእስራኤልን አምላክ ስም ሰደበ ይላል። ከዛ ሙሴ ምን ላድርገው ይላል፣ በድንጋይ ወገረገደለው። ተደባልቀው የወጡትም ሕዝቦች ጎመጁ፣ እስራኤልም በየድንኳኖቻቸው ቁጭ ብለው አብረው አለቀሱ። እግዚአብሔር ይያል። በትንሹም በትልቁም ነገር ወደ ሙሴ ነው የሚሮጡት። 2 ሚሊዮን ሕዝብ በላይ ወደ ሙሴ ነው የሚሮጡት። ይሮጡና ሙሴ ቁርስ አምጣ። እንዴ የትላንቱን የሰፈራችሁትን መና ወቅጣችሁ አትበሉትም ወይ? እንደሱ ነው እንዴ? እሺ ወቅታ ይባል። ሙሴ ምሳ። እንዴ ምሳ ላይ እኮ ያንኑ መና ቂጣ ብታረጉት ብትጋግሩት እኮ ሌላ አይነት ጣዕም ይዞ ነው የሚመጣ። እንደሱ ነው እንዴ? እሺ ሙሴ ስጋ። ጠዋት ከሰዓት ማታ ጠዋት 2 ሚሊዮን ሕዝብ ሙሴን አምጣ 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 አምጣ። ሙሴ ምንና ጊዜ የለም። አምጣ አምጣ። በትንሽ በትልቁ ነው። አዎ ያወጣህን ልትገድለን ነው። እሺ ደግሞ ወተን የት ነው የምንቀበረው አሉት። ደግሞ ጭራሽ ሲጠይቁት እዚህ ይላቸዋል። ሙሴን ምን እንዳሉት? ከግብፅ ምድር አወጣህን እና አሁን የምንቀበርበት መቃብር የለም። አሁን ከተለያየ ሀገር አጥቢያ ቸርቾች አሉንና ይደውላሉ። ዴቭ አሁን ጥሩ ነው፣ ቸርቹ እየተደራጀ ነው፣ ሰዎች እየመጡ ነው። አሁን ደግሞ መቃብር፣ የመጀመሪያ ጥያቄያቸው መቃብር ነው። ሰው የሚያስጨንቀው ምንድነው? መቃብር ምናምን ምናምን። አሁን መጡና ሙሴን ሁሌ ቁርስ፣ ምሳ፣ እራት ምን በላው ምን ጠጣው አምጣ 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 አምጣ። አንዱ እዛ ይሞታል። ሲሞት ሙሴ እዚህ ህዝብ እያስተዳደር፣ ሙሴ እኔ ቤት አይመጣም ለቅሶ ይላል። እዛ ጋር በዛው ዕለት ሰርግ ነው፣ እዛ ዳን ሰፈር ላይ እዛ ሰርግ ያለበት ሰውዬ ደግሞ እንዴ ምንድነው ሙሴ እኔ ሰርግ ላይ አይመጣም ይላል። በቃ በጣት ሊበጣጠቁት ሰውየው ወንድ ነው። ምን አይነት ጸሎት ጸለየ መሰላችሁ? ሙሴም ህዝቡ በወገኖቻቸው ሰው ሁሉ በድንኳኑ ደጃፍ ሲያለቅሱ ሰማ። ኦኬ የሚያጉረመርም ወይም የህፃን ልጅ ትልቁ መገለጫው ምንድነው? የለቅሶ መንፈስ ነው ያለበት ህፃን ልጅ። ጡት የሚጠባው በምንድን ነው? በሳቅ ነው የሚጠይቀው። ሲስቅ ነው እናትየው ጡት ያስፈልገዋል ምትለው ነው። ለጡት እንኳን ምንድን ነው ጡት አይደል? ይሄ አልቃሻ እንትን አልቃሻ ማለት ጸሎት አይደለም። ጸሎት ላይ ማን የማለቅሳለሁ፣ አምልኮ ላይ ማን የማለቅሳለሁ። ግን ይሄ በክርስትና ህይወቱ እንዲህ አላረጉልኝም፣ እንዲህ አልሰጡኝም፣ እንደዚህ አልሆኑኝም፣ እንደዚህ ያለኝ ቤቴ አልመጡም፣ ጡት አላጠቡኝም፣ ሲቆጠቆጠኝ ጨርቄን አልቀየሩም ብሎ የሚያለቅስ ክርስቲያን እንዴ? አንድ አባት ለክስ መጡ፣ መሪዎችን ሊከሱ። ምን ነው ጠፉ ስላቸው፣ ምናልባት ካሉ ያው ለመማማር አብረን ለማደግ ስለሆነ ምሳሌ መሆን፣ እዚህ መድረክ ላይ ምሳሌ መሆን ራሱ መባረክ ነው። ምክንያቱም ያንተ ህይወት ለብዙዎች ትምህርት ይሰጣል ማለት። ምን ነው ጠፉ ስል ማን መጥቶ ጠየቀኝ? እነ ሻምበልም እንኳን አንዳቸውም አልመጡም አሉ። ከዛ ያልኩት ነገር ምንድነው? እርሶ ጠርተው ነበር ወይ ደውለው አልኩ። አልጠራውም አሉ። ሁሌ ማወራው ነው። ጥቅስ አውጥቻ ሳይቻል መጽሐፍ ቅዱሱ ምን ይላል? ከናንተ መሐል የታመመ ሰው ቢኖር ሽማግሌዎች እያሰሱ ይፈልጉት። የታመመ የኛ አባል የታመመ እንደ 500 አባል በስልክ ነው መታመሙ የሚታወቀው። በምንድን የሚታወቀው? ሰውየው ካልነገረ ማለት ነው። ሰውየው ካልነገረ። ስለዚህ መጽሐፍ ቅዱስን ብሎ ጻፈ ያዕቆብ ላይ ከናንተ መካከል የታመመ ማንም ቢኖር ከፈለገ ፍላጎቱ ካለው የቤተ ክርስቲያን ሽማግሌዎችን ወደ እርሱ ይጥራ፣ እነርሱም ሄደው ይጸልዩለት። እኛ ጴጥሮስ የቤተ ክርስቲያን ሽማግሌዎች በየቤቱ እየዞሩ ነውረኛ ረብ እንዳይፈልጉ ብሎ አግዷል። ከቸርቾች አይደለም የምንቀዳው፣ ቃሉ ላይ ነው። ሽማግሌዎች በየቤቱ እየሄዱ ነውረኛ ረብ እንዳይፈልጉ ተጽፏል። ለዚህ የሚፈልግ ሰው ሽማግሌዎችን ምን ያደርጋል? አቤት ይጠራል። ዳኜ ቤቴ እንድትመጡ ፈልጋለሁ፣ ጋሽ ለጌ መታችሁ እንድትጸልዩልኝ ፈልጋለሁ ብለ እንዴ እኛና ክብርህ እንዴ? አንተ እኮ ነህ እኛን ማክበር ያለብን። ማለት ግልጽ እንነጋገር፣ ሲሪየስ። የቸርች ሽማግሌዎች ያክብሩህ እንዴ? ወንድማችን ምናምን ወይ ምናምን ይበሉ እንዴ?
አንተ ከሆነ ማክበር ያለብህ። ጥቅሱ እኮ የሚለው የቸርቹን ሽማግሌዎች ይልቁንም የሚገዟችሁና ስለናንተ የሚደክሙትን አክብሯቸው ያለው ላንተ ነው። በተለይ እንደ ግለሰብ ፐርሰናሊ ማለት ያችሁ ሁሉን ነገር እንትን አይሉም እንዴ አይጠይቁኝም እንዴ? ይሄን አሁን እዚህ ጋር ያለው ግማሹ ህዝብ የዚህ ቸርች አባል አይደለም። ግን በምትሄዱበት ቦታ አባል በሆናችሁበት ቦታ እንደዚህ አይነት የሕፃንነት ባህሪ በአጥቢያ ቤተክርስቲያን ላይ እንዳታሳዩ ነው። ባለበት አጥቢያ ሁሉም የክርስቶስ ቤተክርስቲያን ሁሉም ክርስቶስ የሞተለት ክርስቶስ ዋጋ የከፈለለት የተቤዠው አጥቢያ ነው። በየስፍራው ያለው የጌታ የኢየሱስን ስም በየስፍራው የሚጠሩ ሁሉ የክርስቶስ ቤተክርስቲያን ናቸው። በዛ ያሉ ሽማግሌዎች፣ በዛ ያሉ መሪዎች ለምን እንደው አላጠቡኝም ብሎ ለትን ማለት መንፈሳዊ የሕፃንነት ምልክት ነው ማለት ነው። ባይዘው እዚህ ጋር የሚያለቅሱት ሰዎች በእድሜ ሕፃናት ናቸው ወይስ የእስራኤል ሕዝብ ነው? እስራኤል ሕዝብ በጣም ትልልቅ ጺማቸው ምናምን ነው። ሽማግሌዎች አሉ፣ እናቶች አሉ። መጽሐፉ ግን ሲያለቅሱ ሰማ። የእግዚአብሔርም ቁጣ እጅግ ነደደ፣ ሙሴም ተቆጣ። እግዚአብሔርም ሙሴም ተቆጡ እንጂ ሕዝብ ያለቀሰ ብሎ ከንፈር አልመጠጡም። እግዚአብሔርም ሙሴም ተቆጡ። ሙሴም እግዚአብሔርን አለው፣ ለምን በባሪያ ላይ ክፉ አደረክ? ለምንስ በፊትም ሞገስ አላገኘውም? ለምን የዚህን ሕዝብ ሁሉ ሸክም በእኔ ላይ አደረክ? አንተ ለአባቶቻቸው ወደ ማልክላቸው ምድር አድርሳቸው ዘንድ ሞግዚት የሚጠባውን ልጅ እንድትታቀፍ በብብት ቀፋቸው የምትለኝ በውኑ ይህን ሕዝብ ሁሉ እኔ ጸነስኩትን ወለድኩትን? ወንድ ጸላይ ነው። እኔ የእግዚአብሔር ሰዎች ደስ የሚሉኝ ታውቃለህ? አይፎግሩም። እግዚአብሔር ፊት እንደወረደ ነው የሚጸልዩት እንጂ እግዚአብሔር ሆይ ምንድነው? በእርግጥ አገልግሎት የተባረከ ነገር ነው። ምን አይነት ለምንድነው በፊት ሞገስ አላገኘውም እንደ ይህን ሕዝብ ተሸከም የምትለኝ? ደግነቱ አዲሱ ኪዳን ሊቀ ካህናት ኢየሱስ መሆኑ እንጂ ጴንጤ እኮ ተራክፎ ነበር የሚቀረው። ኢየሱስ አብን እንደዚህ አይለውም። ኢየሱስ አብን እንዲህ ያለው ኢየሱስና ሙሴን ሲጀመር እናወዳደር። ሙሴንና የቸርች አገልጋዮችን ግን እናወዳደራለን። ዘሴም ነን እና ልንጸልይ እንችላለን ማለት የምንበላ ምንድነው? ለቅሶ የምንበላውን ስጋ ስጠን ይላሉና ለዚህ ሕዝብ ሁሉ የምሰጠው ስጋ ከወዴት ወስዳለሁ? እጅግ ከብዶኛልና ይህን ሁሉ ሕዝብ ልሸከም አልችልም ይለዋል። አሁን የሕዝቡ ለቅሶ ምንድነው? ሙሴ እንስራ፣ እናግዝህ፣ አብረንህ እንጸልይ ነው ወይስ አምጣ ስጋ ስጠን? ስጋ ስጠን። ሽንኩርትስ፣ በጢህ፣ ድንች፣ ዱባስ አምጣ ነው ሁል ጊዜ ሰውየው። ስለዚህ እነዚህ ሰዎች ሕፃን ልጅ ወላጆቹ ላይ ተጠግቶ ሁሉን ነገር አምጡ እንደሚል የመሪዎቹ ወይም የአገልጋዮቹ ምኖች ናቸው? ጥገኞች፣ ዲፔንደንት ናቸው። ካላጠባቸው በቃ። ስለዚህ ዲፔንደንሲ ወይንም እኔም እስቲ አድጌ ያለው እስቲ ቸርች ምንድን ነው የሚደረገው? ምን ልስራ? ምን ላግዝ ከማለት አልፎ ሁሉንም ነገር አይሰጡኝም እንዴ? አይጠይቁኝም እንዴ? አይመጡም እንዴ? አንተ ለምንድን ማትመጣው? ምልክቱ ምንድነው? ሁሉንም ነገር ከምኖች መጠበቅ። አቤት ከመሪዎችና ከአገልጋዮች ሁሉን ነገር መጠበቅ። ሁሉን እንደው አለ እኮ የምትጠበቅ። አሁን ከኔ የምትጠበቀው አለ። ለምሳሌ ዴቭ አያስተምረንም እንዴ? ዴቭ ትምህርት አይጀምርም እንዴ? ምክንያቱም እኔ ጸጋዬ ማስተማር። ዴቭ ምንድነው አትጀምርም እንዴ? ይሄ ልክ ነው የምትጠይቀው ነገር። ከዚህ አልፈ ግን ዴቭ ኑሮህን ትተህ መኝታህን ትተህ እየዞርክ በየቤት አትመጣም እንዴ? የካቲት ላይ ትንሹ ልጄ ልደቱ ነው። መጋቢት ላይ ትልቁ ልጄ ልደቱ ነው። ታህሳስ ላይ ደግሞ ሴቷ ልጄ ልደቷን። የሶስት ልደት ኬክ ስበላ ነው ራሱ እንዴ። ሼር አድርግ እንጂ የካቲት ላይ እኔን ጋብዝ፣ መጋቢት ላይ ሀብቴን ጋብዝ። አይደል? መከፋፈል ነው። ለምሳሌ እንደው ይሁን ብዬ ነው ለጨዋታ ነው ባይዘው፣ ለጨዋታም ነው ለትምህርትም ነው። ለምሳሌ አሁን እነ ሻምበል እነ ጋሽ ለገሰ በዚህ እድሜያቸው ኬክ መብላት እኮ ሕክምና አይፈቅድላቸው። ግን ምንም ታረገው ምንም ያክል ክሬም ተጋገርና አይመጡም እንዴ? ምንም ስለነሱ እኮ ማሰብ የለም። አይመጡም እንዴ አይባል። አባቶች ናቸው። ኧረ ለነሱ ጤና ብለ ማሰብ እኮ አለ። ሁለተኛ አላብዛው
ደካማ የአመጋገብ ስርዓት ነው ያለው ህፃን ልጅ። መንፈሳዊ ህፃን ትልቁ ሌላ ምልክቱ ባህሪው ማለት ነው ደካማ የአመጋገብ ስርዓት፣ ዊክ ዳይጀስሽን አለው ማለት። ህፃናት ታውቃላችሁ ጨጓራቸው ጠንካራ ነገር አይበላም፣ ቅባት አይችልም፣ ምንም አይፈጭም፣ ዊክ ዳይጀስሽን ያላቸው። ስለዚህ ምንድነው የሚሆነው? ጠንካራ የሆነ መብል መብላት አይችልም። ጠንካራ የሆነ የምግብ ስርዓት የመፍጨት ስርዓት የላቸው። ለዚህ አንዱ የህፃንነት ባህሪ ሁሉ ጊዜ የመጀመሪያ ደረጃ ትምህርት የህፃንነት ትምህርቶችን እነሱ ላይ መቆየት ነው ወይ መማር ነው። ትልልቅ የሆኑ በጣም ያደጉ ጥልቅ ትምህርቶች ውስጥ መምጣትም አይፈልጉም፣ መግባትም አይፈልጉም። እቺ ሁሌ ለመርናት የጴንጤ በቃ ምናቆ መረዳት አለ። የጴንጤ መረዳት፣ የጴንጤ ትምህርት፣ የጴንጤ የሁሉ ጊዜ ቸርች ስንሄድ ሁሌ ምን ሰማው ሁሌ። አሁን እስቲ ቤት ገብተህ ቲቪ ክፈት፣ ጥልቅ ነገር የለም። ብትከፍት ዛሬ እንትን ይሰበራል እንትን ይሆናል ምናምን። የበቀደም ዛሬ ሰበርኩት ብሎ ነበር። የበቀደሙ ዛሬ ያለው ቀን ላይ አልተሰበረም ማለት ነው። አሁንም ክፈተው፣ ዛሬ አንተ ቀን ነው ዛሬ። በቀደም እኮ የዛሬ ሳምንት ላይ ዛሬ አንተ ቀን ነው ብሎኝ ነበር። ያን ቀን ላይ አልሰራም ማለት ነው። እና ኤቭሪ ታይም ዘ ሴም በቃ ምንድን ከዛ እንውጣ ማለት የወጣ ነገር የለም። ከዛ በቃ እሺ ዛሬ ቃል እንካፈላለን፣ አዲስን ነገር አበቅላለሁ፣ እርሱም በቅርቡ ይሆናል፣ ያዕቆብ ስር ይሰዳል። አሜን። ይሄን ትምህርት በህይወቴ መዓት ጊዜ ነው የሰማው። ጌታም በኋላ እየተራመደ መጣ። በቃ ይገባሃል ምንድነው ሲባል ሁሉ ጊዜ የሚመረጡ ትምህርቶችና ጥቅሶች ከኛ ቻሌንጅ ጋር በደም ስሙ ከኛ የህይወት ትግል ጋር የሚሄዱ ናቸው። አንድም ቀን የኛን የህይወት ትግል አስወጥቶ እስቲ የኛ መቼስ ትግላችን አያልቅም፣ እስቲ አንዳንዴ ስለ ራሱ እንስማ፣ እሱ ምንድነው የሰራው፣ እስቲ እሱ ማን ነው ራሱ አይነሳም። በቃ ይገባል። ዛሬ የምንካፈለው ቃል ሲል ከቻሌንጆች ጋር እስቲ ቤት ስራ ልስጣችሁ። አሁን ግቡና የሆነ ቲቪ ክፈቱ 3 ቻናሎችን ክፈቱ ቀይራችሁ። ምናልባት አንዱ ስለሱና ስለሱ ሊነግር ይችላል። አብዛኞቹ ከሰው ነገር ጋር ከሰው ችግር ጋር ያው ከቻሌንጆች ጋር የተያዙ። እንደምታውቁት ብዙ አመት በቻሌንጆቻችን ዙሪያ ተሰብኳል፣ ተጸልየዋል። ግን አሁንም ቻሌንጅ አለብን የለብን? እሺ አሁንም ያን በቻሌንጃችሁ ዙሪያ ብቻ ያስተማርኩ አመቱን ሙሉ ዛሬ ደግሞ በባህር ላይ ይመጣል እየተራመደ አበረከተ፣ ዛሬ ደግሞ ያበረክትልሃል። ሁሉንም ፈወሳቸው፣ ዛሬ ደግሞ ትፈወሳለህ እያል ቻሌንጆቻችሁን ብቻ ሶሉሽን ለመስጠት አልኩ። የዛሬ 2 አመት ቻሌንጅ የለም አይኖራችሁ? ይኖራል አይኖርም? በዛ አይነት ተመሳሳይ ነገር 1 አመት 2 አመት 3 አመት 4 አመት እና አሁንም ያንኑ አይነት ተመሳሳይ ነገር ምን ፈልኩ ሆነ ዊክ ዳይጀሽን ነው። ወደ ጠለቀ ነገር፣ ወደ ትልቅ ነገር፣ ወደ ሚስጥራዊ ጳውሎስ ወዳያቸው መገለጦች፣ ጳውሎስ ወዳየውት መገለጥና ራእይ ይገባለሁ ወዳላቸው ነገሮች ውስጥ ላንገባ ነው ማለት ነው። ስንቱ ክርስቲያን በጌታ ቤት 20 አመት ከቆየውት ስንቱ ክርስቲያን ነው ዮሐንስ ራእይን የሚያውቀው? ዮሐንስ ራእይ እንዲህ ነው አሁን ያለነው እዚህ ጋር ነው፣ ቀጥሎ በዚህ ነው፣ መጨረሻ እንዲሆናል የሚለው ስንቱ ክርስቲያን ነው? ዮሐንስ ራእይን ራሱ መክፈት አይፈራም። አሁን ህፃንነት የሚባለው ባጭሩ ጠንከር ያሉ ትምህርቶች የማይመች ሲሆን ማለት እና ወተት ይሆኑ በቃ ምናምን እንዲ አፍ ላይ ምናምን ብሎና እንዲ እሱኛውን አይነት ቆይታ ማለት እሱ የህፃንነት ምልክት ነው። አንደኛ ቆሮንቶስ 3:2 ቁጥር 1 እኔም ወንድሞቼ የሥጋ እንደመሆናችሁ ክርስቶስም ህፃናት እንደመሆናችሁ እንጂ መንፈሳዊ እንደመሆናችሁ ልናገራችሁ አልቻልኩም። አሁን ጳውሎስ ሊናገራቸው ኦር ሊያስተምራቸው የሚፈልገው ትልልቅ ነገር ነበረው። ወይኔ አመለጣቸው። ጳውሎስ ለሱ የተገለጠለት የሰማው ቃል የሚረዳው ነገር ያየው ዓለም ወዘተ ብዙ ሴክሬት ብዙ ሚስትሪስ ነበሩ። እነሱን ሊነግራቸው ይፈልጋል። ቆሮንቶስ ቤተክርስቲያን ጳውሎስ ያን ያህል ጊዜ ቆይቶ ሳይነግራቸው ተለያዩ። ወይኔ ቆይቶ አብሮ አስተማራቸው፣ ጌታን ተቀበሉ፣ ወንጌል ሰበካቸው፣ ጌታን ተቀበሉ። የተወሰኑትን አጠመቀ፣ ሌሎች አጠመቋቸው። ቤተክርስቲያኗ ተመሰረተች፣ ትልቅ ጉባኤ ነች።
ከዋና ነገር ገና እያስተማራቸው ጣዖት ማምለክ ክልክል ነው እያላቸው ፍርድ ቤት ሄዶ መሟገት አግባብ አይደለም ምናምን እንደዚህ ትንንሽ ነገር እያስተማራቸው ምን አለ አይ በጣም ልናገራችሁ የምፈልገው ትልቅ ዶክትሪን ነበር ትልቅ አስተምሮ ግን ያንን ልናገር አልቻልኩም ቀጥሎ ምን ይላል ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኳችሁ ገና ስጋውያን ናችሁና እስካሁን ድረስ ገና አትችሉም መብላት አትችሉም በጣም ትልልቅ ነገር ልናገራችሁ ነበረ መንፈሳዊ እንደሆናችሁ ልናገራችሁ አልቻልኩም እንደ አንድ ስፒሪቹዋል ሰው ከላይ መንፈሳዊ ሰው ሁሉን ይመረምራል እንደተባለው ሰው አድርጌ ላስተምራችሁ ግን አልቻልኩም ለምን ሲባል ገና ጽኑ መብል ለመብላት አትችሉም ነበርና ለዛ ነው ትቻችሁ የርኩት ገና ልትበሉ አትችሉም አጠበቅኩ አየሁ ስራ እዛ ጋር አለ ሌላ ነገር አለ መጠቀም ይፈልጋ አካል አለ እናንተ ግን እዛው ጋር ቆያችሁብኝ ለዛ ነው አለ ይሄን ከሄደ በኋላ ነው የሚጽፍላችሁ ጽኑ ነገር ልትበሉ አልቻላችሁም ሕፃን ልጅ ወስደ አጥንት ጋጥ ብትለው ምንድን ፊቱን ነው የሚመስለው በጣም ነው የሚደብረው ስለዚህ ንዱ ምናምን ያቦካ በትንሽ ነገር ነው ታረቀ እሱንም በራሱ ተበቃ መከራይቶ እሱንም ይገፋል አንዳንድ ከዛስ ከሽ የሚል ነገር ታመጣለታል ከሽ ስታረግ በቃ ደሞ ቀይ የሚበራ ነገር አለ እሱ ነገር ታበራለታል ወይ ደሞ ሸውደት አጎርሰዋል ኃጢአት አይደለም አንድ ሰው በጌታ ሕፃን በሆነበት ጊዜ ትልልቅ ትምህርቶችን አለመማሩና አለመረዳቱ ኃጢአት አይደለም ኃጢአት ወይም መጥፎ የሚሆነው ሶስተኛ ላይ ስንደርስ ነው ኢግኖራንስ ይባላል ወይም ድንክነት ወይም እንደዚህ ነገር ኢግኖራንስ ማለት መጀመሪያ በጌታ ስንሆን የታወቀ ነው የደህንነት ትምህርት እንማራለን ጥምቀት እንማራለን እንደዚህ ነገር እስ ኖርማል የታወቀ ነው እንደውም የዛን ጊዜ የሚሳሳተው ማን ነው ጠንካራ ትምህርት ላስተምር ካለ የሚሳሳተው ማን ነው ምናልባት የምፈራውን እዚህ ቸርች ያሉን ወንጌላዊ ደህንነት የምታስተምሩ ሰዎች ምናልባት ትጓጉ ይሆናል ብዬ አስባለሁ ወይኔ ይሄ ልጅ ጌታን ገና ተቀብሎ ደህንነት እየተማረ ያለ ልጅ ማለት ነው ቶሎ ብዬ ደህንነት ጥምቀት አስተምረው ወደ ሶስቱ ወገኖች ልግባ አሁን የነሱ ጉጉት ሊኖር ይችላል ይሄ ሰው ሶስቱን ወገኖች ቢማር ይሆን ነው ልጅ ያገኛል ምናምን ነገር ግን ወገኖች እንጎዳዋለን ለምን መሰላችሁ እኛ አሁን ያለንበት ጋር ይደረስነው በአንዴ ነው እንዴ አንድ ልጅ ተወልዶ በማግስቱ እናቱ ስታየው ሜትር ከ50 አድጎ ቢገኝ ኖርማል ነው እንዴ በኢየሱስ ስም ነው የሚባል ነው ስለዚህ ለኔ ደህንነት እየተማረ ገና ሊጠመቅ እየተዘጋጀ ያለ ልጅ መጥቶ ስላሴን ካብራራልኝ በኢየሱስ ስም ነው ማን ያስተማረህ ነው አስተማሪው ምን አርጎታል ማለት ጭንቅላቱና እግሩን ይዞ ምን አርጎታል በቃ እንዲህ ስቦ ነው ያሳደገው ኖርማል እድገት አይደለም ማለት አስተማሪው ሊጓጓ ይችላል እንደው ቢያቀለት ወይ ደግሞ አስተማሪው ራሱ የማስተማር ፍላጎት ስላለው መንፈሳዊ ሕፃን አንዱ ምልክቱ ጽኑ መብል መብላት አለመቻል ነው እሺ አለመቻል አይፈረድም ለምን አንድን ሕፃን ልጅ ራሱ አጥንት ብላ ማለት ልክ ነው አይደል አንድ ቦታ ጋበዘኝና ገብቼ ያገለገልኩ ዴቭ አንድ ጥርስ ነበራቸው እሷንም ሰበርካት አንድ ጥርስ ነበረቻቸው ሰብረህ ወጣት እሷን ሰበርክባት አሁን ድድ በድድ ናቸው ማለት ኦኬ የኔ ችግሬ ምንድነው አቤት ማህበሩ ይሄን ሕፃን ልጅ አጥንት ጋጥ ብሎ እንደመስጠት ኢየሱስ ምን አለ አዲሱን የወይን ጠጅ በአዲስ አቁማዳ ውስጥ ማድረግ ያስፈልጋል ለካነሱ ባሮጌ አቁማዳ ናቸው ትንሽ ነገር ነው ብልጭ ብሎላቸው የተሰበሰቡት እኔ ደግሞ በቃ ካጥንቱ ጀመርኩ ምንድነው የሚያወራው ብለው ነው የጨረስኩት ማለት ነው አሮጌ አቁማዳ ውስጥ አዲሱን የወይን ጠጅ ከከተት ካለ አቁማዳው ይፈነዳል መፈንዳቱ ይፈንዳ ግን አዲሱም የወይን ጠጅ መሬት ላይ ይፈሳል አሁን እነዛን ሰዎች እንግዲህ ሌላ ጊዜ እግዚአብሔር ይረዳቸዋል ግን
በወቅቱ ግን ትምህርቴ ዝም ብሎ ነው የባከነው። አንድ ጊዜ ለአንድ ወንድም ደህንነት አስተምሮ እየሰጠሁትና ትልቅ ሰው ነው። ከዛ በዛ በመስኮት በኩል ሲሄድ 3 ናቸው ቁጭ ብሎ እንደ ጦጣ ያውታል። ሴቶቹ ሃሌሉያ እና ምንድን ነው ምናምን ዛሬ ምናምን ይላል። በእርግጥ ከሌላ ቸርች እንደመጣ በችኮላ ነው ወደ አስተማሪነት ያመጣ። ልጆቹ ጦጣ ሆነው። ከዛ በኋላ ዞር ብዬ ሄድኩና ለወንድም ታመነ ከዚህ ሰውዬ ልጆቹን ተረከብ አልኩት። ልጆቹን ተረከብ። ሰውየው ስብከት ይለማመድባቸው እነዚህ ሰዎች ጥሩ አይመጡም። ነገዛው በሞራል ደግሞ ነብይ ሆነሻል ይላታል። ከዛ እኔን ትሰማለች። ከዛ ብዙ ትምህርት አለ፣ ገላትያ ጥናት አለ። ትሰማለች? አሰማም። እግዚአብሔር ተናግሮኛል፣ እኔ ነብይ ነኝ። እንደውም ልታስፈራራኝም ትሞክር ይሆናል። እኔ አልፈራም አይደለ እንዴ? ልጅ መጽሐፍ ምን ይላል? ኢየሱስ እንኳን እኛም ደህንነት ምናስተምር ኢየሱስ እንኳን በእግዚአብሔርና በሰው ፊት በጥበብም በእውቀትም ደግሞም በቁመትም ያድግ ነበር እንጂ ዋናው ጌታ እንኳን በአንድ ቀን አላደገም። እኛ እንዲህ አይነት አስፈሪ ልጅ መፍጠር የለብን። ትላንት ጌታን ተቀብሎ ተጠምቆ ከዛ በኋላ መዘነው ገብቷል። መዘነው ከለቀቅነውን ታውቃለህ። በቃ ጨረሰ ማለት ያወቀ ይመስሏል። ማአት ነገር ማወቅ ሲገባው ያመልጠዋል፣ ይጎዳል። በቃ ጨርሻለሁ ይላል። ስንት ነገር ያመልጠዋል ማለት ችግር የለውም። ባይዘው ህፃንነት፣ መንፈሳዊ ህፃንነት ችግር የለውም። ሁላችንም ያንን ስቴፕ ማለፍ ስላለብን ሶስተኛውን ስናይ እሱኛውን ፓርት ነው የምፈራው። መጀመሪያ ላይ እማቀው አንድ ነገር ነው። ስለ ኢየሱስ ነው የገባኝ። የመጀመሪያ የገባኝ እሱ ነው። ኢየሱስ ማን ነው የሚለው ማለት 3 ወርም ለመባረር 3 ወር ሲቀረኝ 3 ወር ሙሉ የሰበኩት ኢየሱስ ማን ነው የሚል ነው። እና ስለ ኢየሱስ ነው በቃ ሞር እንትን ያልኩት የሆነች እንትን አግኝቻለሁ። ግን ኢየሱስን ግን ለካ ገና ከዛ በላይ ከወጣው በኋላ ነው አሁን ማስተምራቸውን ነገሮች ያወቁት። ኦርቶዶክስ ሆኜ አይደለም። ያን ጊዜ ጥሩ ነው እዛ ቤት ውስጥ እየጸለየን፣ እኛ ቤት ጸሎት ነበር፣ ኃይለኛ ጸሎት፣ ያውም ቅንቅን ቢበላን እንኳን ማናክበት ማለት ነው። በቃ እሳቱ ነደደ። ያኔ ነበር የሆነ ቤት ስንጸልይ ትዝ ይለኛል። ከኦርቶዶክስ የወጣ ነው። መስታወቱ ላይ ውሃ ይንጠባጠብ ነበር፣ ላባችን ማለት ትንፋሹ። በቃ ተው በቃ ግለናል፣ ጥሩ ነው። እኔ አንዳንድ ሰው ሲግል እሷ ቀነች ትዝ የምትለኝ እኛ ቤቱ እስኪ ያልበው ግለናል። ቤቱ እስኪ ያልበው እኛ አይደለ አንተ ነው የሚያልበው፣ እኛ ቤቱ እስኪ ያልበው። ይሄ እስኪ ወረዛ ማለት ምንም አይደለም። ያ ዕውቀት ልክ ነው፣ በወቅቱ መሰረት ነው። ህፃንነት ላይ መጀመሪያ ደረጃ ትምህርቶች መማማር ልክ ነው፣ መሰረት ነው። መሰረት የሌለው ቤት ስለሌለ ግን ከ10 ዓመት በኋላ ወይም ከ6 ዓመት በኋላ እሱኛውን ትምህርት ጋር ከሆነ ገና አንደርስታንዲንጋችን እሱ አደገኛ ነው። ማደግ ማለት እንጂ ሁሌ ጣዖት ቤት መሄድ ክልክል ነው፣ በልሳን መጮ እኔ ራሱ ደከመኝ እሱ ትምህርት። በልሳን ማህበር ላይ መጮ ምንም ጥቅም የለውም። አሁንም እኮ እያስተማርኩ ነው። ከዛም ያልፋል እሱ እኮ እኔ አሁን ሰው መንፈስ ነው ስጋ ነው ምንድን ነው እያለ ሰው ይጨቃጨቅ። እንትኑ እኮ ነው ስፑን ፊዲንግ እኮ። አንደኛ ሰው ምን እንደሆነ ካወቀ ትድናለህ። ትድን አቤት ትድናለህ። ትድን እሺ። ሰው ምን መሆኑን በማወቅ ወደ ክርስቶስ ይታደጋል አይታደግ? ይታደጋል። አየህ ሰይጣን ጊዜህን፣ እድሜህን፣ አመትህን ሲበላ ስለሱ ስታወራ 1 አመት ከእድሜ ላይ ፉር። መጽሐፉ ግን የሚለው ኢየሱስ ክርስቶስን በማመንና እርሱንም በማወቅ ወደሚሆን ሙሉ ሰውነት ውስጥ የምትገባው ኢየሱስን በማመንና እሱን በማወቅ። ሰው ምንድነው? መንፈስ ነው፣ ነፍስ ነው፣ ስጋ ነው። እቺ ዕውቀት ሆና ደግሞ ፌስቡክ ላይ ትለጠፋለች። እኔ መንፈስ ነኝ። ከስር ደግሞ አንዱ እስቲ መንፈስ ከሆንክ በተዘጋ በር ግባ። ከእንደዚህ አይነት ሰዎች ጋር ብትሞት መልስ እንዳሰጥላ የሆነች ብልጭ አለችልኝ ብሎ የሚራቀቅ ኧረ ክርስትና ብዙ ነው፣ ኧረ ክርስትና ሰፊ ነው፣ ኧረ የሆነች ከዩቲዩብ ላይ የምትገኝ ዕውቀት አይደለችም። ያቺ ሕፃንነት ነች።
እና ደካማ አመጋገብ ምን አለ? ገና ጽኑ መብል መብላት አለመቻል። ለምን? ህፃናት ናቸው። ኦኬ ህፃን ምን መብላት አይችልም? ጽኑ መብል መብላት አይችልም። ሁሌ ወተቷን እቺ መጀመሪያ አይዞ ሌላ አለ። ቁጭ ብለን ኤፌሶንን እናጥና ይባላል። እዚህ ቁጥር በቁጥር ምን ማለት ነው? ይሄ ጽኑ መብል ኢየሱስ ክርስቶስ ማለት ምን ማለት ነው? ክርስቶስ ኢየሱስ ማለት ምን ማለት ነው? እግዚአብሔር ዓለም ሳይፈጠር አስቀድሞ በኢየሱስ መረጠን። አሁን እንዲህ ብለው ምንም አይመስለዋል። አየ ጽኑ መብል መብል እግዚአብሔር ዓለም ሳይፈጠር በኢየሱስ መረጠን። በክርስቶስ ነው መረጠን፣ በኢየሱስ አይደለም። ዝም ብዬ እንደው ምሳሌ እኮ ነው ማለት ትንሽ ፈጠጥ እንደው እንድናፈጥ ማለት ሶስተኛው ምልክት ኢግኖራንስ ወይንም መረዳት አለመፈለግ፣ መረዳትም አለመቻል። እሱ ምንድነው? ከሕፃንነት ጋር ተያያዥ ነው። ግን ሕፃንነት ያልኳችሁ ትንንሽ ቀላል ትምህርቶች በመማር እድሜን መጨረስ። ቅድም ያልኳችሁ የ1964ቱ አማኝ ሰውዬ እድሜ ልካቸውን የሕፃንነት ትምህርት ነው የተማሩ ያደጉት። ስለዚህ የሰውየው ኢግኖራንስ አይደለም፣ ለማወቅ ያለመፈለግ አይደለም። አስተማሪውም ተማሪውም ሁሌ የሕፃን ትምህርት በቃ ቸርች ብዙ ጊዜ ስንሄድ ተመሳሳይ ነገሮች ነው መንሰማ። ማለት እንደዚህ ነው እንደዚህ ነው እንደዚህ ነው እንደዚህ ነው። ከዛ እስቲ ልቀይር ብለ የሆነ ቦታ ስትሄድም ዘሴም ነው። ዛሬ እንዲትሆናል 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 እንዲትሆናል፣ ነገ ቀይሬ እስቲ የሆነ ነገር ስለ ጌታ ተጨማሪ መረጃ አላገኝ። ስለ እኔ አይደለም፣ ስለ ኑሮ አይደለም፣ ስለ ጌታ። ስለ ኑሮዬማ ባይነግረኝ ምን ያውቀዋል? ሴት አሁንም እንዲትሆነ እንደዚህ ነው፣ ዛሬ እንዲሆናል፣ ዛሬ እንዲሆናል ማለት እኛን ነው አድሬስ የሚያደርገው ትምህርቱ። የእግዚአብሔር ቃል እኛን አድሬስ አያደርግም አይደለም፣ ግን አመቱን ሙሉ እኛን ብቻ አድሬስ እያደረገ እንዴ ማለት የእኛን ቶፒክ አንዴ ዘግቶ እስቲ ስለሱ ራሱ መቼ ነው የሚነግረን? ለዚህ ሕፃንነት ያልኳቸው የቅድሙ ሁላችንም ያለፍንበት ነው። የመጀመሪያ ደረጃ ትምህርት ጥሩ ነው፣ ደስ ይላል። ግን አመታት ከተቆጠሩ በኋላ አሁን ሶስተኛውን እዩ፣ ለመረዳት አለመፈለግ ወይንም መረዳት አለመቻል የሕፃንነት አንዱ ባህሪ። ብዙ አመት ከቆዩ በኋላ አገልጋይ መሆን ሲገባ፣ አገልጋይ ማለት የዝም ብሎ ተጎትቶ ወጥቶ ማገልገል አይደለም። የቃሉ አደራ ገብቶት፣ አስተምሮቱ ዶክትሪኑ ገብቶት፣ የዶክትሪን ሸክም ተሰምቶት አስተማሪ መሆን ሲገባው፣ ወይም ደግሞ ድምፅ ያለው ያ ትምህርት ገብቶት ያ ዶክትሪን ገብቶት ዘማሪ መሆን ሲገባው፣ በክርስትና የሚቆየው ቆይታ ጨምሯል፣ ጊዜው ጨምሯል። በክርስትና ውስጥ አንድ ሰው እዚህ ውስጥ የሚያሳድገው ምንን ነው ሲባል ስለ የክርስትና ትምህርቶችን ነው፣ ዶክትሪን ነው፣ ሌላ አይደለም። ስለ ክርስቶስ ስለ ሥላሴ ያለው መረዳት ዕውቀት ነው። ማደግ አለብን። አሁን ጳውሎስ ይሄ ቆይተው ግን በዶክትሪን ዕውቀት ማይዘምሩ፣ በዶክትሪን ዕውቀት ማይጸልዩ፣ በዶክትሪን ዕውቀት ወንጌል ማይሰብኩ፣ በዶክትሪን ዕውቀት ማያስተምሩ፣ በዶክትሪን ዕውቀት በእግዚአብሔር መንግሥት ውስጥ አንዳች ነገር ማያደርጉ ዝም ብሎ አባል ሲሆኑ ምን አለ ጳውሎስ? ዕብራውያን መጽሐፍ ላይ ኢግኖራንስ ኢንዩት ዕብራውያን ምዕራፍ 5 ቁጥር 11 ስለ እርሱም ወይንም
ስለ አዲሱ ኪዳን ስለ ክርስቶስ ያለ ትምህርት ስለ ሊቀ ክህነት ስለ መገናኛው ድንኳን ምናምን ነው ከላይ ያወራው። ስለ እርሱም የምንናገረው ብዙ ነገር አለን። ከላይ አወራ ሊቀ ካህናት ኢየሱስ። ስለ ሊቀ ካህናት እሱ ራሱ ትልቅ ትምህርት ነው። ግን ጳውሎስ አሁን እኛ የሊቀ ክህነት ትምህርት ስንማር ዋው ይገርማል እንላለን አይደል? ጳውሎስ ከሱም ያለፈ ትምህርት አለን። ስለ ሊቀ ካህናት ጥልቅ ትምህርት አስተማረ ጨረሰና ስለ እርሱ የምንናገረው ብዙ ነገር አለን ገና ብዙ። ችግሩ ምንድን ነው? ጆሮቻችሁም ስለፈዘዙ በቃል ልንተረጉመው ጭንቅ ነው። ጆሮ መፍዘዝ ምንን ታውቃላችሁ? ሰው አይኑ ሲፈዝ ምንድን ነው የሚሆነው? ሲፈዝ ያያል ግን አያይ። የጆሮ መፍዘዝም ያው ስለ ጌታ ጠንካራ ነገር እያወራን አይቀይረውም እንዴ? ሌላ ትምህርት የለም እንዴ? ከዛስ በኋላ እግዚአብሔር ወደ ቤትሽ ይመጣል፣ ወደ ጓዳህ ይመጣል፣ ጓዳህ ይቀየራል። የስ አሜን ካልክ ምን ፈዟል ማለት? ስለ እርሱ ስናወራ ከፈዘዘ ወደ አንተ ጓዳ ስንመጣ ከተነቃቃ የቅድሙ ነው አይኑ ፈዞ አንተ ሲሉት አንተ ካልከው አይል የለም። ግን እየተረዳችሁኝ ነው? አሽሙሬ ይገባችኋል? ይገባችኋል? መጽሐፉ የሚለው ምንድን ነው? ስለ እናንተ የምናገረው ነው ስለ እርሱ። አየ ግን ምናችሁ ፈዟል? ጆሮ። ኦኬ ስለማን ሲነገር ጆሮአቸው የፈዘዘ ናቸው እነዚህ? ኢግኖራንሲ ማለት ሕፃንነት አይደለም። ባይዞ ሕፃንነት ወተት መጋት። ይሄኛው ግን ምንድን ነው? በጌታ ቤት ይቆይና ስለ እርሱ ስታወራ ምኑ ይፈዛል? ጆሮ ይፈዛል። ኦኬ ስለ ሌላው ስታወራ የፈዘዘ ሰው በምንድን የሚነቃው? ስለ እርሱ ስታወራ ማን? እኔ የቱ ጋር ይላል? ቅድም ስንት ነገር ስታወራ ያልሰማ። ስለ እርሱ የምንናገረው ብዙ ነገር አለ። ግምኖቻችሁ ፈዘዋል፣ ጆሮቻችሁ ፈዘዋል። አንድ ክርስቲያን የሚያድገው በምንድን ነው ሲባል በዶክትሪን ነው። ዶክትሪን ኢዝ ኢኳል ቱ ክርስቶስን በማወቅ ማደግ ማለት። ስለ ክርስቶስ ትልቅ መረዳት ውስጥ መግባት ነው። ስለ ክርስትና አስተምሮቶች አባቶች ስለሞቱበት ሐዋርያት ከነሱ በኋላ የነበሩ አባቶች የሞቱበት ያንን ጥልቅ ትምህርት ልንገር። ክርስትና ሰሞኑን የመጣ አይደለም። የሐዋርያት የእምነት መግለጫ የነ አትናቴዎስ የእምነት መግለጫ ዘላለምህን ይወስነዋል። ዘላለምህን ይወስነዋል። እንደውም ያለኝ ጠያቂ ሁሌ እሱን ስናነብ ሰዎች ይስቁብናል እና እንዲሳቅብን እኮ ነው የምንፈልገው። እንኳን እኛ ጌታችን ተስቆበታል። አንድ አምላክ በሆነው እግዚአብሔር እናምናለን፣ ከሱ በመጣ በልጁ እናምናለን፣ በመንፈስ ቅዱስ እናምናለን፣ በአንድ አካል በአንድ በትንሣኤ ሙታንና በዘላለም ሕይወት እናምናለን ብለን ሁሌ ስታጸልዩ ቸርች መድረክ ላይ ስታጸልዩ አንዳንድ ሰዎች ምንድነው ይሄ ምን ያደርጋል ብለው ይስቃሉ። ይሳቁ። በየተራ ነው ሳቅ። ኢየሱስ አሁን ይስቃሉ እነሱ፣ እናንተ ታለቅሳላችሁ። በየተራ ነው። ግን እመጣለሁ ያን ጊዜ ደግሞ እናትዬ እኔ አበሻ ሳቀብኝ ብዬ የአባቶችን እምነት ልጣል እንዴ? ምን ይጨምርልኛል? ምን ይቀንስብኛል? እምነቴን በጥርሴ ነክሼ እሞታለሁ እንጂ። ኢግኖራንስ ምንድን ነው ሲባል በጌታ ቤት እየቆዩ በዛው የድሮ ትምህርት በዛው የሕፃንነት ትምህርት ላይ የመሰንበት ፍላጎት፣ ወደ ትልልቅ ነገር ሳይመጡ መቅረት፣ ከጊዜው ብዛት የተነሳ በዶክትሪን ተሞልተን ለዛ ዶክትሪን ለመሞት፣ ወንጌላዊ ከሆንክም ያን ዶክትሪን ለመስበክ፣ አስተማሪም ከሆንክ በዛ ዶክትሪን ለማስተማር፣ ዘማሪም ከሆንክ ያን ዶክትሪን አንድ ላይ ሆነን የአባቶቻችንን ዶክትሪን ዘምረን ወይ ሰብከን ወይ አስተምረን ለማለፍ እማንወስን ከሆነ፣ ምክንያቱም የኛ ስራ አይደለም የመጣ ስራ ነው። ሰሞኑን ብራዘር እንትና የፈጠረው ስራ አይደለም። 2000 ዓመት ሙሉ የመጣ ስራ ነው። እድለኛው ነው አንተ ጋር መጥቷል። አሁን ባለን ጸጋ 2000 ዓመት ሙሉ እግዚአብሔር ልጁን የከፈለበት ዋጋ ጥንቅቅ አርገ ጥርት አርገ ነው በእግዚአብሔር መንግስት ውስጥ መስራት ያለበት። መጽሐፍ ምን ይላል? የእግዚአብሔርን ስራ ብሉይ ነው፣ በእርግጥ ኦሪት ነው፣ አይዟችሁ እንዳትፈሩ። የእግዚአብሔርን ስራ በቸልታ የሚሰራ ሰው እርሱ የተረገመ ነው። አሁን ወደ አዲሱ ነው፣ እርግማን በክርስቶስ ተወግዷል፣ ጌታ ይመስገን። ግን ባለ ስጋት በመኖር ግን ኢግኖራንሲን ማስወገድ አለበት። አንድ ወንድም አውቃለሁ፣ አንዲት እህት ባይብል ስተዲ ልታጠና የሮቡ ላይ ስትመጣ መንገድ ላይ ያገኛት። የት ነሽ አለ። አይ ባይብል ስተዲ ሮብ። ውይ አሁንም እያጠናችሁ ነው? ኧረ ስንት ደፋራለን። ምን ሁል ጊዜ ኢየሱስ የማንክ ከምሬ ነው። ቆይ ቸርች ውስጥ ምን ይባል?
ሁልጊዜ ምን ያው ሄዳችሁ እናውቃለን ኢየሱስ ምናምን ምንድነው ጸጋው ምናምን ነው ሌላ ምን አለ? እሱ የሚሄድበት ቦታስ ምን አለ? የጸናበት ነገር መሰረት የለውም። ደክሞ መጽሐፍ ቅዱስ እንዲላል ምን እንደምትሰሙ እሱን ነገር ሌላ ቀን ያለ ምን እንደምትሰሙ ተጠንቀቁ። ምን እንደምትሰሙ ለምን ታውቃለህ? ድምጽ ኃይል አለ። ሁሌ ቃሉን ስትሰማ አክት የምታደርገው እንደ ቃሉ ከሔዋን ጀምሮ ራሱ ከሐዋርያቱም ጀምሮ በህይወታቸው ውስጥ የሰራው የሚሰሙት ድምጽ ነው። ድምጽ በጣም አደገኛ። ሔዋን የእባብ ድምጽ ሰማች፣ ሳተች። ኢየሱስ እኔ የምሰማውን እሱን እነግራችኋለሁ። አሁን የምነግራችሁ ይህ ድምጽ እኔ አይደለም የአባቴ ድምጽ ነው። ዮሐንስ ምን አለ? እሱ ያየውና የሰማውን ይመሰክራል። ኢየሱስ ራሱ ያየውና ድምጽ ወሳኝ። ድምጽ ከባድ ነገር። ምን እንደምትሰሙ ተጠንቀቁ፣ ተጠብቁ። እርግጠኛ ነኝ እኔ 4 ቀን ከሆኑ የተዳከሙ ክርስቲያኖች ጋር በውልና በሰማ አውቶማቲካሊ በጣም የሚገርም ሰው ችሎታው ማለት ነው በክርስቶስ አድገህ የሆነ ቁም ነገር ጋር ለመድረስ ጊዜ ይበላል። በአንዴ ለመውረድ 4 ቀን በቂ ነው። በአንዴ ዥር አለ ነው የምትወርደው። ከዛ እንዲህ ስታይ እኛ እዛ ጋር እና እንደብርሃለን። ለምን እዛው ባይብል ስተዲ ላይ ነን። እዛው መጽሐፍ ቅዱስ እያስተማርኩ ነው። አላቋረጥኩም። አየ መጥፎ ነው ማሽቆልቆል መጥፎ ነው። በተሻለ መጠን ወደሱ ማደግ ነው። ቀጥሎ ቁጥር 12 ኢግኖራንስ ምን ማለት ነው ታውቃላችሁ? ቆይቶ አለመቀየር ማለት ነው። ከጊዜው የተነሳ እንግዲህ ስንት ዓመት አስተማራቸው መሰላችሁ? ዕብራውያን ራሱ ሲጻፍ ወደ 60ዎቹ ዓመተ ምህረት መጨረሻ ነው። ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የሕፃንነት ትምህርት እንዲያስተምራችሁ እንደገና ያስፈልጋችኋልና። ከምን የተነሳ? ከጊዜው የተነሳ በቸርች ካላችሁ ቆይታ የተነሳ አስተማሪዎች ልትሆኑ ሲገባችሁ ግን ከእንደገና ወርዳችሁ የድሮ የመጀመሪያ ስንጀምር የነበርነው ነገር ጋር ትጨቃጨቃላችሁ እንደማለት። በቃ ዕውቀቱን ከማጣት የተነሳ ይሄ ምን ይባላል? ከጊዜው ርዝመት የተነሳ ዛሬ ወይ ከዳዊት በልጠ መገኘት ሲገባ፣ ምክንያቱም በእኔ ውስጥ የሌለ በአንተ ውስጥ ያለ ጸጋ። ከዛስ እኔ ደግሞ ትምህርቱን አስተምሬ ያሳይቻለሁ። አንተ ውስጥ ያለ በእኔ ውስጥ የሌለ ጸጋ አለ። ትምህርቱን ኦልሬዲ አግኝተዋል። ይሄን ትምህርት ጨምረበት እኮ ዛሬ ቁጭ ብዬ ነበር የምሰማው። ዛሬ ቁጭ ብዬ አንተ በደብል ነገር በ3 ነገር በ4 ነገር ተጨምረ የለህም ነበር። እኔም ሌሎቻችንም ትንሽ እረፍት እናገኝ ነበር። ግን አሁንም ያየ ሴቶቹ ጸጉር አይሸፉኑም። መጀመሪያ ስለ ሴቶች ምን አገባህ? ማን ተከታተላለ? ለምንድን የምታያቸው? እነሱን ለማየት ነው ወይ የምትመጣው? የሚወዛወዙ ሸንበቆ ናቸው እነሱ። መጥምቁ ዮሐንስ እንኳን አይጠቅምህም። ምን ልታይን የመጣው? መፍገምገም የፊክልነስ መፍገምገም ታውቃላችሁ? ምን ማለት? ጸንቶ መቆም አለመቻል። ሕፃን ልጅ ምን ይዞ ተደግፎ ነው የሚቆመው? ይሄድና ከዛስ ይቆማል። ስትለቀውስ አንዳንድ ልጅ አይተሃል? ሲሮጥ ወደ ጎን ነው የሚሮጠው። አይታል? ሕፃናት መፍገምገም። ብዙ ወንድሞች እንዲህ እየሮጡ አስቸግረውናል። ትንሽ ስትለቀው ማለት አይታችኋል? መፍገምገም። አንዳንድ ስትለቅ አንዳንድ ሕፃን ልጅ አይተዋል? ወደቅ ስትል አይወድቅም፣ እግዚአብሔር ይመስገን። ሕፃናት አይታል? እዛ ጋር እዚያ አበባ ጋር መሄድ ከፈለጉ በትክክል ይደርሳሉ። አበባው ጋር ግን እንደዚህ ሄደው አይደርሱ። እንደዚህ ነው አይታል? እንዲህ ብሎ ስንቱ ነው የሆነ ነገር አገኛለሁ ብሎ አዋሳ ደርሶ ወደኛ ይመጣል። መፍገምገም ግን በምን እንደምንፍገመገም ሳምንት ሁሉ እናጠናዋለን። በምን ንፋስ ይላል? በትምህርት ንፋስ ሰው መንፈስ ነው መንፈስ ነው መንፈስ ነው። ኧረ አይደለም፣ ሰው ነው ሰው ነው ሰው ነው ሰው
ሥላሴ ምንድነው? ሥላሴ ምንድነው? ኢየሱስ መቼ ነው እግዚአብሔር ልጅ ሆነ? እግዚአብሔር በቀደም ነው? ሰሞኑን ነው? በቀደም ነው? ኧረ ሰሞኑን ምን? ኢየሱስን ወቀው እንጂ አውቀው በቃ እሱኛው ኢየሱስ ጋር ቆም። በመጣ ነፋስ ሁሉ ወዲያ ወዲህ ወዲያ ወዲህ ሲባል ምን ይባላል? መፍገምገም የምኖች ባህሪ ነው። የሕፃንነት ባህሪ ምንድነው? አንዱ መፍገምገም ነው። እኔ ፊክልነስ ምንድነው? መፍገምገም ምንድነው? አቤት ስታንድ ፊርማ ለመሆን አይታል። ወታደር በተለይ ኮሪያ አይታል። ሰሜን ኮሪያ አይታል። በቃ እሱ ነው ክርስቲያን ማለት። ዓላማው ምንም የለም። አሜሪካ ምናምን ብትፎክር ጣጣ የላቸው። የሚበሉት የለም። ደሃ ሀገር ነው ምናምን ነው፣ ግን አሜሪካንን አይፈሩም። ዓላማ ነው በቃ ገብተዋል። እሱ አይነት ክርስቲያን ያርገ። አምስተኛ የሕፃንነት ምልክት ጨዋታ መውደድ ነው። ላቭ ኦፍ አሚዝመንት። ጨዋታ መውደድ ማለት መሰላችሁ ሲሪየስ የሆኑ ቁም ነገር የሆኑ ተግባር ተኮር የሆኑ ነገሮች፣ ፕራክቲካሊ የሚታዩ ነገሮችን፣ ተጨባጭ የሆኑ ጥቅም ሰጪ ነገሮችን ላይ ሰነፍ መሆን ማለት ነው። ጨዋታ መውደድ ማለት ነው። ላቭ ኦፍ አሚዝመንት ማለት ታውቃላችሁ፣ ከመንፈሳዊ ነገር ይልቅ በዚህ ዓለም ዕቃቃ መሳብ ማለት ነው። ሕፃናት ታውቃላችሁ አይደል? ሕፃናት ልክ ነው። ሕፃናት ስለሆኑ እኮ ነው። እና ሕፃናት ለምሳሌ ቤት አጽዱ ምናምን ጠረጴዛው ሁሉ ከምትላቸው ጌም ብትሰጣቸው ደስ አይላቸው? ጌም ደስ ይላቸው አይላቸው? ጌም ደስ ይላቸው። ሕፃናት አንዱ ትልቅ የሚታወቁበት ነገር ቁም ነገር ከመስራት። ቁም ነገር ምን ማለት ነው ታውቃላችሁ? ቋሚ ነገር ከሚለው ይመጣ። ቁም ነገር ማለት ቋሚ ነገር የሚለው ነው። እንግዲህ የገጠሩ ቋሚ ነገር ወይንም ቁም ነገር ከመስራት ይልቅ ላቭ ኦፍ አሚዝመንት በደም ስሙ። ሲሪየስ ከሆነ ክርስትና ይልቅ ጠበቅ ካለ ነገር ይልቅ ፈታ የሚያረገው ዘና የሚያረገው ለቀቅ ያለው ነገር ይሻላቸዋል። ሕፃናት ሰብሰብ ብለው ወደ አእምሯቸው ተመልሰው ቁም ነገር ወዳለበት ቦታ ጋር መሆን አይፈልጉም። እዛ ይልቅ ጨዋታ ስለሚወዱ ፍሪደሙን ስለሚወዱ ከግቢ ውጭ መዋል ይወዳል። ከአጥር ውጭ መሄድ ይወዳል። እንደ ከፈትክለት ሮጦ ነው የሚወጣው ሕፃን ልጅ። እውነት ውሸት? ባጃጅ ሊበላው ይችላል፣ መኪና ሊበላው ይችላል። ይሄን አያይም። በደም እየሰማችሁ ነው አሽሙሩን። ግቢው ስመዋል አይወዱ። ምሳሌ ዛሬ ማታ ፕሮግራም አለ 12 ሰዓት አይደል? ዛሬ ማታ ላይ የዓለም ዋንጫ የፋይናሉ ምንድነው የዋንጫ ጨዋታ ቢኖር ምን ያህል ሰው ይመጣል? ዛሬ ማታ ዕብራውያንን እያጠናን ነው። ዛሬ ማታ ግን 12 ሰዓት ላይ ብራዚልና ጣሊያን የዋንጫ ቢሆንስ? ማለት ልብን ቼክ ማድረግ እመጣለሁ ማታ ልክ በ12 ሰዓት በተመሳሳይ ሰዓት። ልጆች አንዱ ትልቅ የሚታወቁበት ነገር ምንድነው? ጨዋታ መውደዳቸው። ይህን የሚያዝናና ነገር ይቀላቸዋል ሲሪየስ ከሆነ ነገር ይልቅ። እና ልጆች ብዙ አይነት ጨዋታ አላቸው። ዘካርያስ 8:5 ላይ አንድ ቃል አለ። እሱን ላንብና ወደ አዲስ ኪዳን እመለሳለሁ። ዘካርያስ 8:5 ቃሏን ነው የምፈልገው። የከተማይቱ አደባባዮች በእነዚያ በሚጫወቱ ወንዶችና ሴቶች ልጆች ይሞላሉ ይላል። ጥሩ ነው፣ ወንዶችና ሴቶች ልጆች ይሞላሉ። ግን በዘካርያስ አጻጻፍ የሕፃናት አንዱ ባህሪ ምንድነው? አቤት በአደባባዩ መሙላታቸው ጥሩ ሆኖ ግን የተገለጡበት ነገር ምንድነው? ሕፃናት መሆናቸው። የሚጫወቱ ሕፃናት ይሞሉታል ይላል። ጥሩ ነው፣ ገና በጌታ የሆነው ሰው ሲመጣ ይጫወት። ግን ማደግ አለብን። ሕፃናትን የሚገልጠው ከጨዋታ ጋር ነው መጽሐፍ ቅዱስ። ማቴዎስ ወንጌል 11 ከቁጥር 16 ጀምሮ ነገር ግን ይህን ትውልድ በምን እመስለዋለሁ አለ ጌታ። አስተምሮ ሰው ያው ሲሆን ምን አይነት ትውልድ ነው አለ። በእኛ አነጋገር በገበያ የሚቀመጡትን ልጆች ይመስላሉ አለ። ጉልት ጋር ቁጭ የሚሉ ልጆች አሉ። ሽንኩርት ተመድቦ የሚሸጥበት ጋር ብቻ ገበያ አካባቢ ያሉ ልጆችን ይመስላሉ። ያው ቃል ምን ይላል? ስለዚህ ዘመን ሰዎች ምን ማለት ይችላል አለ ጌታ። በጨዋታ ላይ ያሉ ልጆችን ይመስላሉ። የዚህ ዘመን ልጆች ምን ላይ ያሉ? በጨዋታ ላይ ያሉ ልጆችን ይመስላሉ አለ። እሺ እነርሱም
ባልንጀሮቻቸውን እየጠሩ ለምሳሌ ከጨዋታው አንድ አይነት እየዘፈኑ ነው። እንግዲህ ዘፈን ነው። እምቢልታ ነፋንላችሁ ዘፈንም አልዘፈናችሁም፣ ሙሾ አወጣንላችሁ ዋይ ዋይ አላላችሁም ይሏቸዋል። እንግዲህ ያኔ ምንድነው ህፃናት ጉልት ተራ ሆነው የሚዘፍኑት ዘፈን ነው። ህፃናት ሰብስበው ለሌሎቹ ህፃናት አንደኛው የህፃን ቡድን ምን ይላል? እምቢልታ ነፋንላችሁ ጥሩምባ ነፋን ዘፈን አዘፍኑ። አይ በቃ ዘፈን አልፈለጉም ብለን ደግሞ ብሽሽቅ መሆኑ ነው በህፃናቱ ማለት። ሙሾ ደግሞ ስናሟሽ ዋይ ዋይ አትሉ። ባጭሩ ምን እንደፈለጋችሁ ማወቅ አይቻልም የሚል ጨዋታ ይጫወቱ ነበር። ኢየሱስ ነው ያለ የዚህ ዘመን ሰዎች እነዚህን ህፃናት የሚጫወቱትን ይመስላል። እምቢልታ ነፋን፣ ጊታር መታን፣ ሙዚቃ ሞዘቅን፣ አስጨፈርን፣ አዘፍኑ። አይ በቃ ዘፈን አስጠልቷቸው ነው የሆነ ሀዘን ውስጥ ይሆናሉ ብለን ደግሞ ሙሾ አወረድን ውይ ብንል አያለቅሱም። በሁለቱም ደስተኛ አይደሉም። ይሄ ትውልድ ምንድን የሚፈልገው? ኦኬ የህፃንነት ባህሪ አንዱ ይሄ የህፃንነት ባህሪ አንዱ እንዲም ብታረግለት አይጥመውም፣ እንደዛም ብታረግለት አይጥም። የህፃናት እኔ የፈለኩት ጨዋታ እንግዲህ በዚህ ዘመን ደግሞ ብዙ አይነት ጨዋታ አለ ህፃናት አይደለም። ዘመኑ ከዘመኑ ጋር ካለው ጨዋታ ነው። የዛን ዘመን ኢየሱስ የሰበካቸው በጉልት ዳር እንዳሉት ልጆች ዘፈን አይነት ነው ችግራቸው። ምንም ባህታይም ቢላክ ኢየሱስም ቢላክ በቃ የገዛ መንገዱ መሄድ የሚፈልግ ነው። በዚህ ዘመንም ደግሞ ያለነው ከዘመኑ ጨዋታ ጋር አብረን ሄዳለን። ለምሳሌ ሌባና ፖሊስ የሚባል ጨዋታ አለ። አንዱ የህፃንነት ምልክት የክርስትና ምልክት የጨዋታውን አይነት አይደል የሚመስለው? ሌባና ፖሊስ በስነ ስርዓት ሌባና ፖሊስ የሚባል ጨዋታ ተጫውተን እናውቃለን። ድብብቆሽ የሚባል ጨዋታ አለ በዚህ ዘመን ማለት ነው። ድብብቆሽ ታውቃለህ? ይደበቅና ፈልጉኝ ይላል። እኛ አይናችንን ጨፍነን 1 2 3 4 5 6 7 ነጋ ወንድም እንትና የት ነው ያለው ተደብቆ በነፍሳችን የሚጫወት እዛ ውስጥ ሆኖ እናንተ ሰው አትፈልጉ ማለት ስትይዘው እኮ ነው አየው ስትለው ሰው አትፈልጉ ማለት ይላል። የጠፋ ሰው አትፈልጉ ማለት መጠያየቅ የለም ይላል። አንዳንዱ እንዳልናገር ሌላው በዚህ ዘመን ያለው ጨዋታ ፔንፉል ነው። እርግጫ የሚባል ጨዋታ ተጫውታችኋል? እርግጫ በህፃንነት ቦሌካስ ሳታይ ከኋላ መጥቶ በኋላ አይተዋል? ቦሌካ እኔ 4ኛ ክፍል 5ኛ ክፍል እየተማርኩ ቦሌካ የሚባል ጨዋታ ገባ ማለት ረፍሳ ሲደወል በተደወለ ቁጥር ከጀርባ መጥቶ መምታት ነው እዚህ ላይ እና ረሳለሁኝ። እኔ በቃ ረሳለሁ ጨዋታውን። ቦሌካ ገብቻለሁ እንግባ ተባብዬ ረሳለሁ። ልጁ በተደወለ ቁጥር መጥቶ እላለሁ። የህፃናት ጨዋታ ደስ አይል? ሳታስበው ከኋላ በሌለህበት ቦሌካ፣ እርግጫ የኛ ሀገሩ ጨዋታ ማለት የህፃንነት ባህሪ ነው። ቆርኪ በትኖ መሮጥ አልተጫወታችሁም? ሰብስበ እንዲደርድር ምናምን ቆርኪ መበተን። ከሁሉ በላይ ደግሞ የሚያስጠላ የህፃናት ጨዋታው አላምር ሲል እቃ ይፍረስ የሚለው ይፍረስ በቃ እቃ ይፍረሳል። ከዛስ የራሱን ድርሻ ይዞ ወደ ቤቱ ይፍረስ። የህፃናት ጨዋታ ህፃንነት ምልክት። ህፃናት እንዲህ ናቸው። ጨዋታ ይፍረስ፣ እቃዬን መልሱ። ላቭ ኦፍ አሚዝመንት ብዙ ባወራው ደስ ይለኛል። እኛ ጨዋታው ላይ አተኮርኩ እንጂ ምንድነው ምንሳብበት ነገር? አሁን ቅድም ጨዋታ ያልኳችሁ ምንሳበው ነገር ከመንፈሳዊ ነገር መልክ ካለው ክርስትና ይልቅ ጨዋታ ነገር
እንደው ዝም ብሎ ፈታም ያደረገው ነገር ይስበናል። ቅድም ያልኳችሁ ሙከራ እንደው አሁን የነዚህ ቅድም ያልኳችሁን ተጫዋቾች እርሱና ይሄ አሚዝመንት መውደድ ማለት ምን ታውቃላችሁ? ሲሪየስ ከሆነ ክርስትና ይልቅ ሲሪየስ ከሆነ ክርስትናን ይዞ ከማስቀጠል ነገር ይልቅ እንደው ዝም ብሎ ለብ ጨዋታው ደስ ይለዋል። ታውቃላችሁ አንዳንድ ሰው ለምሳሌ ትዳር ያዛችሁ አይደል? ካገባችሁ በኋላ እኮ ሰብሰብ ማለት አለብን። ቸርች ውስጥ መጥተህ አባል መሆን አለብን። ነገ በቤትህ ሐዘን ወይም ደስታ ሊከሰት ይችላል። የቅዱሳን ህብረት ውስጥ መግባት አለብን። ይሁን እንዴ ፋሚሊ እኮ መስርተሃል፣ የሆነ ቁም ነገር ውስጥ መግባት አለብን። ግን እንደዚህ ሰብሰብ ማለት አይፈልግም ብዙ ሰው። ልክ እንደ ፍንዳታነቱ ጊዜ እንደዚህም ከክርስትና ውስጥ ከገባን በኋላ በቃ ዝም ብሎ በጌታ ሳይሆን ፈታ ማለት ይፈልግ። በቃ እንዲህ ሰብሰብ ብሎ መኖር የማይፈልግ ሰዋል። እሱ ነው ላቭ ኦፍ አሚዝመንት፣ ጨዋታ መፈለግ የሚባለው እሱ ነው። ኮምጨጭ ያለ ክርስትና ሲሪየስ ሆኖ ምናምን መኖር በቃ ተሳስበን ተጋግዘን ተደጋግፈን መኖር ነው እንጂ እንደ ልጅ መሆን የለብንም ማለት ነው። ስንፍና ምሳሌ 22:15 ላይ ስንፍና የሕፃንነት ምልክት ነው ብሎናል። ስንፍና በሕፃን ልብ ታስሯል፣ የተግሣጽ በትር ግን ከእርሱ ያርቃታል ይላል። በሕፃን ልጅ ልብ ውስጥ ምን ታስሯል? ስንፍና ታስሯል። በቃ እንደዚህ ነው። ሕፃን ልብ ውስጥ ስንፍና ተቋጥሯል። ታዲያ ይችን ስንፍና ምንድነው የሚያርቃት ሲባል ተግሣጽ ነው የሚያርቃት። የሕፃን ልጅ አንዱ ትልቁ ባህሪው ምንድነው? ስንፍና ነው። እዛው ይፏቀቅልሃል። ተነስቶ አንዳች ነገር ማድረግ አይወድም። በስራ መስራት በአስፈራርተው ነው ካልሰራ ወዮልህ ብለን። ስንፍና በልብ ውስጥ ታስሯል። አንድ ሕፃን ልጅ ለምንድነው የሚሰንፈው? ለምንድነው ና ስትለው ማይሰማ የሚታክተው? ይሄን አርግ ሲባል ስንፍና በሕፃን ልብ ውስጥ ታስሯል፣ ተቋጥሯል። ያን ነገር ግን የሚያርቀው ያዋቂው ተግሣጽ ነው፣ የወላጅ ተግሣጽ ነው። በል ስራ፣ በል ፈተናን ስራ፣ በል ቤት ስራን ስራ፣ በል ያንን አምጣ፣ ይህንን አስቀምጥ ካልተባለ በስተቀር ሰነፍ ነው ሕፃን ልጅ። በመንፈሳዊ ሕይወት እንዲሁ ነው። ለመንፈሳዊ ነገር መታከቱ፣ መስነፉ፣ ትጉ አለመሆኑ፣ ለእግዚአብሔር ነገር እየሰራን መሆኑን እንኳን መርሳት፣ ስፒሪቹዋሊ በጣም በቃ መደንዘዝ፣ ይሄ ስንፍና። የሚያርቀው ምንድነው? የእግዚአብሔር ቃል ተግሣጽ። በእግዚአብሔር ቃል ተግሣጽ እንነቃለን ማለት ነው። አለመሰጠት ማለት ስንፍና ማለት ዲቮትድ አለመሆን ማለት። ለነገ ገላትያ ምዕራፍ 1 ሙሉን አንበህና ብዬ አሁን ቤት ስራ ብሰጥ ስንቱ ሰው ነው አንቦ የሚመጣው? ዛሬ የምናጠናው ዕብራውያን ምዕራፍ 10 ነው ማታና 10 እስከ ማታ አንብባችሁ ነው ማታ የምትመጡ ሰዎች ብል ምን ያህሎቻችሁ ናችሁ አንብባችሁ የምትመጡ? የሕፃንነት የመጨረሻው ምልክት ጠባቂ መፈለግ ነው። ጠባቂ ያለዚያ እሳት ላይ ይወድቃል፣ የፈላ ውሃ ላይ ሁሉ ይወድቃል። ብዙ ሕፃናት ልጆች ታውቃላችሁ አይደል? ወይ ሰነፍ ጠባቂ ይኖራቸዋል ወይ ጠባቂ አይኖራቸውም። ከዚህ የተነሳ አደጋ ላይ ሁሉ ይወድቃሉ። እና የሕፃንነት አንዱ ባህሪ ሕፃን ነኝ ብለን ለመወሰን አንዱ ባህሪ ሁል ጊዜ በጠባቂ ምን ነው ጠፋህ፣ ሁል ጊዜ መጠበቅ መፈለግ ሕፃንነት ነው። አንዳንዴ በተሰመረልን መንገድ ላይ ማጠብጠብ ተገቢ ነው እና ደጉን አለመለየት የሕፃንነት ምልክት ነው። በዚህ ውጣ በዚህ ግባ መባልን መጠበቅ ሁል ጊዜ የሕፃንነት ምልክት ነው። በእግዚአብሔር እርሻ ላይ በእግዚአብሔር ቤተክርስቲያን ውስጥ ራስን ማሰማራት አለመቻል የሕፃንነት ምልክት ነው። በእግዚአብሔር እርሻ ውስጥ ከእግዚአብሔር ጋር ምሰራ፣ በእግዚአብሔር ሕንፃ ላይ አብሬ ማንጽ፣ በእግዚአብሔር መንግሥት ውስጥ አብሬ ምሰራ ሰራተኛ ነኝ ብሎ ማመንና ራስን ማሰማራት ማለት ነው። ጥቅሱን ገላትያ 4 ነገር ግን እላለሁ ራሱ ሕፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ከቶ ከባሪያ አይለይም፣ ነገር ግን አባቱ እስከ ቀጠረለት ቀን ድረስ ከጠባቂዎችና ከመጋቢዎች በታች ነው ይላል። ሕፃን ልጅ አንዱ ባህሪ አባቱ ደርሰሃል ብቁነ እስኪለው ድረስ በምን በታች ይቆያል? አቤት! ይሄ ስለ ሕግ ያስተማረው ቢሆንም መርሁን ነው እያልኳቸው። ሁል ጊዜ ከጠባቂዎች ከመጋቢዎች በታች ነው የሚሆነው። ሁል ጊዜ እዚያ እትሂድ፣ እዛ ትሂድ፣ እዚህና ያ እፉ ነው ያቃጥልሃል። እንደዛ አይደል ጠባቂ የሚያስፈልገው? እሱ እፉ ነው ይሉታል። አንዳንዱ ደግሞ እፉ እየተባለም ይነከዋል። ከዛ ከተቃጠለ በኋላ ነው እንግዲህ ትምህርት የሚወስደው። ከዛ በኋላ ነው ለሌሎች ሁሉ እፉ ነው ይላል።
ሁሌ በጠባቂዎች ስር መቆየት የሕፃንነት ምልክት